ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ሽሮ ሜዳ ያለሁት ሊያ ነኝ። ሊያ ሀበሻ በጣም ነው የማመሰግነው። እኔን ምርጫ አድርጋችሁ እኔ ጋር የምታሰሩ ውድ ቤተሰቦቼ፣ ውድ ኢትዮጵያኖች፣ ውድ ኤርትራኖች እጅግ በጣም አድርጌ ነው የማመሰግነው። አሁን ደግሞ ያው የፋሲካ በዓል እየደረሰ ነው። ግማሽ ጾም አድርገናል። ደብረ ዘይት ካለፈ ሁለተኛ ቀኑን አሳልፏል ማለት ነው። ዛሬ ማክሰኞ ማክሰኞ ነው። ስለዚህ ልብሶችን ስትፈልጉ አትጨነቁ። ስፔሻል ደግሞ እንደዚህ አይነት ኦኬሽን ላይ ስትሆኑ የሰርግ ዌዲንግ ሴሬሞኒ ሲኖርባችሁ እጅግ ብዙ ሌሎች የሚያስጨንቁ ነገሮች ይኖራሉ። ማቴሪያሉ፣ ሌላው ዲኮሩ እና ምግቡ ብዙ ነገሮች አሉባችሁ እና የልብሱን ነገር ለእኛ ተውት። እኛ ጋር በመደወል ጥሩ ልብሶችን እንሰራላችኋለን። አታስቡ። ከእናንተ የሚጠብቀው መደወል ነው። ጥሩ ፕራይስ አዘጋጅተናል። ስፔሻሊ አንድ ላይ የሚመጡ ሚዜዎች፣ ፋሚሊ፣ የሴት ወገን የወንድ ወገን ሲመጣ ሞር ዲስካውንት ይኖራል ከብዛት ስለሚገኝ ማለት ነው። ሌላው ደግሞ ጥራታችን ላይ ያው የታወቀ ነው። ሊያ ሀበሻ በሽሮ ሜዳ አካባቢ የታወቀ ነው። ምክንያቱም ነገ ደግሞ ክርስትና አለ። ለክርስትናው ድጋሚ መስራት ስላለብን በዛ ላይ ደግሞ ያገኘነው ገንዘብ በረከትም አግኝቶ ጥሩ ነገር ላይ እንዲውል ጥሩ ነገር መስራት አለብን። በዛ እናምናለን። ስለዚህ ድንቅ አድርገን እንሰራላችኋለን። አታስቡ። እናንተ መደወል ነው የሚገባችሁ። ደውሉና ሊያ ሀበሻ ብላችሁ ደውሉ። ጥሩ ሸማኔዎች፣ ጥሩ ጠላፊዎች፣ የእጅም ሆነ ስፔሻሊ የእጅ ጠላፊ የምትፈልጉ ከሆነ ቀደም ብላችሁ ነው መደወል ያለባችሁ። ኦልሞስት አሁን ጊዜው እየደረሰ ነው። የማሽንም ግን ሞስትሊ አሁን የማሽን ነው ፋሽኑ። ምክንያቱም በዛ ያለ ጥልፍ ሲሆን ማሽን ነው የምንጠቀመው። ስለዚህ ደውሉልን። እናንተ የቤተ ዘመዱ የሚለው አለ አይደል? እንደሱ እያረጋችሁ ጊዜያችሁ በስከዛ ለሌላው ነገር ተዘጋጁበት። ለልብሱ ግን ጊዜ ያላችሁ አሁን አፕሪል ላይ፣ ከአፕሪል ቀጥሎ ደግሞ ያሉ ወራቶች አሉ። በነዛ ጊዜ ሰርግ የምታረጉ ለሌላ ሰዎችም ሼር አድርጉልኝ። ውድ ቤተሰቦቼ እጅግ በጣም አድርጌ ነው የማመሰግናችሁ። እስካሁን ድረስ ምን ያያዛችሁ በዲኤችኤል፣ በኢትዮ ፖስት፣ በብዙ ቦታ መላኪያ ስፔሻል አዲስ አበባ ላላችሁ ደግሞ ባሶች አሉ። በባሶች እንልክላችኋለን። በምን ብላችሁ አታስቡ። ባሶች አደራ ተቀብለው የሚያደርሱልኝ አሉ። ሐዋሳ፣ መቀሌ፣ ወልዲያ፣ በየትኛውም አካባቢ ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ እንዳለ ያላችሁ ኢትዮጵያኖች ልክላችኋለሁ። አታስቡ። ምክንያቱም እዚህ አሉ ደንበኞቼ። በእነሱ ውጭ ያላችሁ ደንበኞቼ ደግሞ በዲኤችኤል አለ። ብዙ አማራጮች አሉ። ያው መልካም ጊዜ ይሆንላችሁ። በጣም ነው አመሰግነው። ቻው። መልካም ጊዜ